ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በሰዓት ከተለያዩ አካባቢዎች ያሰባሰብኳቸውን የግንባር መረጃዎች እንደተለመደው ወደ እናንተ ማድረስ ይሆናል። ወደ መረጃዎች ሲሄድ ወደ መተማ የሚወስደን መረጃን የማስቀድመው በመተማ ከተማ አየር ማረፊያ ተብሎ በሚጠራው አካባቢ በተክለ ሃይማኖት 03 በፖሊስ ጣቢያ ላይ ሌሊቱን በተፈጸመ የቦምብ ፍንዳታ ጉዳት መድረሱ እንግዲህ በጠዋቱ የመረጃ ጊዜ ተዘግቦ ነበር። የቦምብ ፍንዳታው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ አድርሷል። በሌሊቱ የቦምብ ፍንዳታ ጉዳት ከደረሰባቸው መካከል የጸረ ሽምቅ አዛዡ ሆስፒታል መግባታቸው ተሰምቶ ነበር ዛሬ ማለዳ። አሁን ከሰዓት በወጡ መረጃዎች ደግሞ ለግማሽ ቀን ሕክምና የተደረገላቸው የሽምቅ አዛዡ ሊተርፉ አለመቻላቸው ነው መረጃዎች የሚያሳዩት። ከሰዓትም እንደዚሁ ከሆስፒታል አስከሬኑ ወጥቶ ወደ መተማ ተልኳል። የፖሊስ አዛዡና ሌሎች የሚሊሻ የአድማ ብተና አባላት እንደዚሁ ቆስለው ሆስፒታል ይገኛሉ። በመተማ እንደዚሁ ዛሬ በሽመለ ጋራ ተብሎ በሚጠራው ቦታ ከባድ ውጊያ ስለመደረጉ መረጃዎች ጠቁመዋል። በዚህ አካባቢ ውጊያ ተደርጓል። በመንግስት ወታደራዊ ካምፕ ዙሪያ ነው ውጊያ የተደረገው። በውጊያው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከረፋድ ጀምሮ በተደረገው ውጊያ ዲሽቃ፣ ሞርተር፣ ዙ 23 ጨምሮ በውጊያው ጥቅም ላይ የዋሉ ሲሆን ፋኖም ወደ ወታደራዊ ካምፕ በተደጋጋሚ የሞርተር ድብደባ ሲፈጽም ከካምፑ በቅርብ ርቀት እንደዚሁ ወንዝ ዳር እንደዚሁ ለመታጠብ ወርደው የነበሩ ወታደሮች ላይም እንደዚሁ ድንገተኛ ጥቃት ተፈጽሞ ጉዳት ደርሶባቸዋል። በዚህ በነበረው ውጊያ በሁለቱም በኩል እንደዚሁ ጉዳት መድረሱን መረጃ ምንጮች ገልጸዋል። የጉዳቱ መጠን በአሃዛዊ መረጃዎች ለማረጋገጥ አልተቻለም። በተመሳሳይ መተማ ወረዳ ሌንጮ ጉባኤ ተብሎ በሚጠራ ቦታ ለሁለተኛ ቀኑን የያዘ ውጊያ እየተደረገ መሆኑን መረጃዎች ጠቁመዋል። ውጊያውን በተመለከተ ለሁለተኛ ቀን ቀጥሏል። የደረሰውን ዝርዝር ጉዳት ግን ለማወቅና ለማረጋገጥ አልተቻለም። መተማ ሰሞኑን 32 ሰዎች ታግተው ተወስደዋል። ዛሬ አምስተኛ ቀናቸው ነው፣ አልተለቀቁም። መስከረም 23 2018 በመቃ ተብሎ የሚጠራው አካባቢ በተፈጸመ ጥቃት እንግዲህ እስካሁን ድረስ 32 ሰዎች ታግተው ተወስደው 18 የሚሆኑት ህይወታቸው አልፎ የተወሰኑት እንግዲህ ቆስለው ሆስፒታል ገብተው ነበር። አሁን አስከሬን እየወጣ ነው። ህይወታቸው እያለፈ ከ1000 በላይ የቁም እንስሳት ተነድተዋል። በዚህ ምክንያት ህዝባዊ ቁጣ አለ። መከላከያ ሆን ብሎ በታጣቂዎች እያስጠቃን ነው በሚል የአካባቢው ህዝብ መከላከያ ለቆ ይውጣ እያለ ነው የሚገኘው። ህዝቡ ይህን ጥያቄ ሲያቀርብ ብልጽግና ደግሞ ህዝብ በእኛ ላይ ተነስቶብናል፣ ስለዚህ መከላከያ አመራሮች እርምጃ ለምን አትወስዱም የሚል ውትወታ እያደረጉ ቢሆንም የብልጽግና ባለስልጣናትን በበቂ ሁኔታ የሰማቸው ወታደራዊ አዛዥ የለም። በዚህ ምክንያት እንግዲህ ህዝቡ መከላከያ ለቆ ይውጣልን ማለቱን ተከትሎ ለነገ ስብሰባ ተጠርቷል። የአካባቢው የብልጽግና ባለስልጣናት ለነገ ስብሰባ ጠርተዋል በገንዳ ውሃ ከተማ። ከዚህ ጋር በተያያዘ እንግዲህ በዚህ መከላከያ እነዚህ ታጣቂዎች ይደግፋል፣ ያሰማራል፣ የተለያዩ ድጋፎችን ያደርጋል በሚል ከዚህ በፊት በተደጋጋሚ ጥያቄዎች ሲነሱ ነበር። በዚህ ምክንያት እንግዲህ ለነገ የተጠራውን ስብሰባ በተመለከተ ምን ጉዳዮች ይነሳሉ አብረን የምናየው ነው የሚሆነው። ወደ ወረኢሉ ቀጠና የሚወስደን መረጃ ላስከትል። ወረኢሉ ቀጠና ከሚዳና ከጃማ ኃይል ለማንቀሳቀስ የተደረገው የመንግስት እቅድ አልተሳካም። በአካባቢው እንግዲህ በፋኖ መንገዶቹ እንደዚሁ በመያዙና የአማራ ፋኖ ብሔራዊ ኃይል ምስራቅ እዝና ደቡብ እዝ ወደ ግሸራቤል ቀጠና ወደ ወረኢሉ ድረስ የጋራ ዘመቻዎችን ሲያደርጉ የአማራ ፋኖ ህዝባዊ ድርጅት ደግሞ ከግሸራቤልና ከሚዳ አካባቢ ወደ አካባቢ መንግስት ኃይል እንዳይንቀሳቀስ ውጊያ ሲያደርግ ውሏል። ከዚህ ጋር በተያያዘ በተለይ በጃማ አካባቢ ተጨማሪ መረጃዎች አሉ። በጃማ ወረኢሉ እንግዲህ የአማራ ጃማና ወረኢሉ ቀጠናዎች የአማራ ፋኖ ብሔራዊ ኃይል እነዚህን ከተሞች በተለይ ወረኢሉን ሲቆጣጠር ጃማን ደግሞ ጃማ ደጎሎን ከበባ ውስጥ ሲያስገባ ሬማ፣ ደገር፣ ግሸራቤል ላይ እንደዚሁ መንገዶችን ከኋላ መዝጋት የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ወታደራዊ መጋቢ መንገዶችን በመዝጋት ለዘመቻዎቹ የጋራ ትብብር ስለማድረጋቸው መረጃዎች ገልጸዋል። በተመሳሳይ ደገር ተብሎ በሚጠራው ቦታም እንደዚሁ የአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ ጠቅላይ ግዛት እዝ በዚህ ቦታ መንገድ በመዝጋት የአማራ ፋኖ ብሔራዊ ኃይል በከተሞች ላይ ለሚያደርገው ዘመቻ እንደዚሁ እንግዲህ ወታደራዊ ትብብር ማድረጋቸውን መረጃዎቹ ጠቁሟል። ወረኢሉ ትላንትና በነበረው ውጊያ የአድማ ብተናና የሚሊሻ አባላት አዛዥ የሆኑ መኮንኖች ሙትና ቁስለኛ መሆናቸው ተሰምቷል። በዚህ
በወረይሉ እና በጃማ ቀጠና መከላከያ አየር ወለድ ኮማንዶ ከሬማ ይጎቪያ ተብሎ የሚጠራው አካባቢና ጃማ ገባ ሜዳ ላይ የሞርተር ድብደባ እያደረገ መሆኑ ተሰምቷል። ይህም እንግዲህ እነዚህን መንገዶች አስለቅቆ ወደ ወረይሉና ወደ ጃማ ለመሄድ እንደሆነ ነው የታወቀው። ሆኖም የሸዋ ጠቅላይ ግዛት እዝ በእነዚህ አካባቢዎች ውጊያ እያደረገ ይገኛል። በዚህ በጃማ እንደዚሁ አዳዲስ ቦታዎችን ፋኖ ተቆጣጥሯል። ከተማው ውስጥ ከፍተኛ ጭንቀት ነው ያለው። በተለይ በጃማ ከተማ ባለፈው ሳምንት የወረዳው የሰላምና ደህንነት ኃላፊ በፋኖ መገደሉን ተከትሎ ኮሎኔል በለጠ በዚህ አካባቢ ከፍተኛ ጫና ውስጥ ገብተዋል፣ ከበባ ውስጥ ገብቷል። ቀይ አፈር፣ ፋጂ ተብሎ የሚጠሩ ከተሞች የመንግስት ኃይሎች ያለ ውጊያ ከተሞቹን ለቀው ሲወጡ ከተሞቹ በፋኖ ተይዘዋል። የወረዳው የአድማ ብተናና የሚሊሻ አባል ወረዳውን እንዲጠብቅ እና የወረዳውን አመራር እንዲጠብቅ ትዕዛዝ ተሰጥቶት ከተማው ዙሪያ ሰፍሯል። አሁንም ከፍተኛ ጭንቀት ነው ያለው። ከተማውን እንዲጠብቁ ትዕዛዝ ቢሰጥም ባለፈው የደረሰውን ጥቃት ተከትሎ መከላከያ ወደ አካባቢው በፍጥነት ካልገባልን ችግር ላይ ነን በሚል አመራሮቹ ተደጋጋሚ ጥያቄዎችን እያቀረቡ ነው የሚገኙት። ከሚዳ ወደ ግሸራቤል እንዲሁም ደግሞ ገባ ሜዳ በሚዳ በኩል የተባሉ ቦታዎች በመዘጋታቸው ነው። እንግዲህ በደገር በኩልም ተመሳሳይ መንገዶች በመዘጋታቸው ጃማ አካባቢ ያለ የመንግስት የብልጽግና መዋቅርና የጸጥታ ኃይል በሁለቱም አቅጣጫዎች ተናባቢ በሆነ መንገድ ስምሪትና ዘመቻዎች በመዘጋታቸው ችግር ላይ መሆኑ ነው የታወቀው። ወደ ጋሸና የሚወስድን መረጃ ላስከትል። ጋሸና እንግዲህ ዛሬ እንዴት ውሏል የሚል ብዙዎቻችሁ መረጃ የሚጠብቁ ይመስለኛል። ጋሸና አቅራቢያ ጥምጥማት የተባለ ቦታ ትናንትና አመሻሹን የድሮን ጥቃት ተፈጽሟል። ማለዳ ጀምሮም እንደዚሁ የድሮን አሰሳ እየተደረገ ነው ያረፈደው። በተፈጸመ ድሮን ጥቃት የደረሰው ጉዳት በዝርዝር አልታወቀም። ወደ ሐሙሲት መውጫ ጥምጥማት ተብሎ የሚጠራ ቦታ ነው የድሮን ጥቃት እየተፈጸመው። ከላሊበላ ወደ ጋሸና ሊመጣ የነበረ የመንግስት ኃይል ድብኮ ተብሎ የሚጠራ አካባቢ በነበረው ውጊያ ወደኋላ ተመልሷል። ረፋድ አካባቢ ሌላ አቅጣጫ ከመቄት ተጨማሪ መካናይዝድ ኃይል ወደ ጋሸና ገብቷል። ጋሸና የአካባቢ ያለው አጠቃላይ ሁኔታ አሁንም ውጥረት ናቸው። ሶስቱም በሮች በፋኖ እንደተዘጉ ሲሆን መሀል ከተማ አካባቢ ዛሬ ተኩስም ቁሟል። መደበኛ እንቅስቃሴዎች እንደነበሩ መረጃዎች ጠቁመዋል። ወደ ገጠር የጠፉ በትናንትናው ውጊያ ወደ ገጠር የጠፉ የሰራዊቱ አባላት እንግዲህ መኮንኖች የሚገኙበታል። እነዚህ በአካባቢው በሚሊሻ ስለመያዛቸው የጠፉ ሚሊሻዎች ደግሞ በአድማ ብተና ስለመያዛቸው ትላንትና በነበረው ውጊያ እንግዲህ ከነበሩ ክስተቶች መካከል ዛሬ ሪፖርቶቹ ወጥተዋል። መንግስት የጠፉ ወታደሮችን እንዲያዙ በሁሉም አቅጣጫዎች ትዕዛዝ መስጠቱን ተከትሎ እንደዚሁ በመለያቸውን በሲቪል እየቀየሩ ሲጠፉ የነበሩ የወታደራዊ መኮንኖችና የሚሊሻ አባላት ተይዘዋል። እንግዲህ በተመለከተ ሰሞኑን በዚህ ቦታ ውጊያ አበላሽታቸዋል በሚል እርምጃ የተወሰደባቸው ስለመኖራቸው ተሰምቷል። ትላንትና አመሻሹን የነበረው ድባብ ነው ያለው። ዛሬም በሐሙሲት ድብኮ ኮን መንገዶች አሁንም ሙሉ በሙሉ ዝግ ናቸው ተብሏል። ጋሸና ያለው አሁን ሁኔታ የሚመስለው ተጨማሪ ኃይል በደብረታቦር አቅጣጫ እንዳይጓጓዝ የአማራ ፋኖ ብሔራዊ ኃይል አንደኛ ኮር እንዲሁም ደግሞ የአማራ ፋኖ ህዝባዊ ድርጅት 206ኛ ኮር በጋራ በተለያዩ ቦታዎች እንደዚሁ መንገዶች እንዲዘጉ ሆነዋል። ከዚህ ጋር በተያያዘ ንፋስ መውጫ ከተማም ከጋሸና በቅርብ ርቀት የሚገኝ ነው እንግዲህ ወደ ደብረታቦር መግቢያ ካሉ ቀጠናዎች በዚህም እንደዚሁ ውጥረት አለ። ከደራ አርብ ገበያ ወደ መካነ ኢየሱስ ጋሳይ ክምር ድንጋይ እንደዚሁ ሊወጣ የነበረ የመንግስት ኃይል ወደ ጋሸና አቅጣጫ እዚህ ጉማራ ወንዝ አካባቢ የደፈጣ ጥቃት ተፈጽሞ ጉዳት ደርሷል። በዚህ እንግዲህ የደረሰው ዝርዝር ጉዳት አልታወቀም። ንፋስ መውጫ ከተማን በተመለከተ ንፋስ መውጫ ከተማ እንደዚሁ ወደ ጨጭሆ መቄት የሚሄድ ተሽከርካሪ ላይ እንደዚሁ ጥቃት ተፈጽሟል። የደረሰው ጉዳት አልታወቀም። ይህንን በተመለከተ በአንበሳው ጋይንት ክፍለ ጦር የዘመቻ ትብብር ተጠይቆ ነው ይህንን እያደረገው። የደፈጣ ጥቃቱ ያደረሰው ጉዳት አልታወቀም። ንፋስ መውጫ ከተማ ከባድ ውጥረት ላይ ነው የምትገኘው። ተማሪዎች እኩለ ቀን ላይ ነው የተበተኑት። የትራንስፖርት እንቅስቃሴ ከሰዓት በኋላ ቆሟል። የመንግስት የጸጥታ ኃይሎች ሰዎች ወደ ቤታቸው እንዲገቡና የባጃጅ የተሽከርካሪ እንቅስቃሴ እንዲቆም አዘዋል። እንግዲህ መንገዶች በተመለከተ በተለይ የዶሮ እና
መኳቢያ ተብሎ የሚጠሩ አካባቢዎች መንገዶች በፋኖ መያዛቸውን ተከትሎ ነው ይህንን እያደረጉ የሚገኙት።